አፍጋኒስታንና ፓኪስታን 2640 ኪሎ ሜትር እንደሚዋሰኑ ይነገራል። ይህንን ቁጥር ፓኪስታን ዕውቅና ስትሰጠው አፍጋኒስታን ግን አትቀበለውም። አፍጋኒስታንና ፓኪስታን 2640 ኪሎ ሜትር እንደሚዋሰኑ ይነገራል። ይህንን ቁጥር ፓኪስታን ዕውቅና ስትሰጠው አፍጋኒስታን ግን አትቀበለውም። ይህ በተለምዶ የዱራንድ መስመር ተብሎ የሚጠራው ድንበር እንደ አውሮፓውያን አቆጣጠር በ1893 ነው የተመሰረተው። የዚህን ድንበር ስምምነት የፓኪስታኑ ሞርታይመር ዱራንድና የአፍጋኒስታኑ ኤምር አብዱራሂም ካህን ተፈራርመውታል። የዱራንድ መስመር ከተራራማዎቹ የቻይና ድንበር የሚነሱ ሲሆን በርካታ የመሬት ክፍሎችን አቋርጠው እስከ በረሃማው የኢራን ድንበር ይደርሳሉ። ሰሜኑንና ምዕራቡን የአካባቢው ሀገራትን በማገናኘትም ረጅም ርቀት የሚጓዙ ናቸው። የዚህን ድንበር ስምምነት ከዓመታት በኋላ የአፍጋኒስታን መሪዎች ውድቅ አድርገውታል። በተለይ ህንድና ፓኪስታን የእንግሊዝ ቅኝ አገዛዝ ከተወገደላቸው በኋላ እንደ አውሮፓውያን አቆጣጠር ከ1947 በኋላ የዱራንድ መስመር ብዙ አሳጥቶ ሆናል ሲሉ ጥያቄ በማንሳታቸው የካቡልና ኢስላማባድ ግንኙነት እንደ ነገሩ እየሆነ ቆይቷል። ዘመናት የተሻገረው የሁለቱ ሀገራት ቁርሾ በየጊዜው ሀገራዊና ቡድናዊ ሐሳቦችን መነሻ በማድረግ እየተቀሰቀሰ ሀገራቱ ከባባድ ኪሳራዎችን እንዲያስተናግዱ ያደርጋቸዋል። ከቀናት በፊት በካቡል የገበያ ስፍራ የተፈጸመውን ጥቃት ተከትሎ ሁለቱ ሀገራት መካሰስ ውስጥ ገብተዋል። ክሱ የመጣው ከታሊባን ሲሆን በድንበር አቅራቢያ ያለው የገበያ ስፍራ የተጠቃው በፓኪስታን መሆኑን ገልጿል። እነዚህን ሁለት የገበያ ስፍራ ፍንዳታዎችን ተከትሎ ሀገራቱ የጦፈ ግጭት ውስጥ የገቡ ሲሆን ለጦርነት መቀስቀስ አንዱ ሌላውን እየወቀሰ ቆይቷል። የተኩስ ልውውጡ ከሁለቱም ወገን ወታደሮች የተጎዱበት ሲሆን በድንበሩ የተለያዩ አካባቢዎች አውዳሚ የእሳት ቃጠሎ ተነስቶ እንደነበር የሚታወስ ነው። በቀደመው ጊዜ ፓኪስታን ታሊባንን ትደግፋለች በሚል ትወቀስ ነበር። በተለይ ታሊባኖች ከአሜሪካን ጋር ያደርጉት በነበረው የነጻነት ትግል ፓኪስታን ከፍተኛ እገዛ ታደርግላቸው እንደነበር የሚታወስ ነው። በዚህም ታሊባኖች እንደ አውሮፓውያን አቆጣጠር ከ1996 እስከ 2001 መንግስት ነን ብለው አውጀው ወንበር ላይ ሲቀመጡ ዕውቅና ከሰጡ 3 ሀገራት ውስጥ አንዷ ፓኪስታን ነበረች። ታሊባን እንደ አውሮፓውያን አቆጣጠር በ2021 ወደ መንበረ ስልጣኑ አሜሪካንን አሸንፎ ሲመለስ የፓኪስታን እገዛ ከማንም የሚበልጥ ነበር። ከታሊባን ስልጣን መያዝ በኋላ የቆየው የፓኪስታንና የአፍጋኒስታን ቁርሾ ተቀስቅሶ ወደ ቀደመ ችግራቸው ተመልሰዋል። ወደ ቀደመው የሰላም ግንኙነት ለመመለስ በየጊዜው ያደረጉትን ትብብር እያነሱ ብዙዎች የማሸማገል ጉዳይ ውስጥ ቢገቡም ሳይሳካላቸው ቀርቷል። ከቀናት በፊት የተቀሰቀሰው ግጭት በአንድም በሌላ መቀዝቀዙ ቢነገርም ኦክቶበር 15 ዳግም ወደ መታኮስ ገብተዋል። አሁን ላይ የሁለቱን ሀገራት መጋጨት የሚፈልጉ ሀገራት እጃቸውን ነክረው ቃታ እያሳሳቧቸው ይገኛሉ። ህንድ ለታሊባን፣ አሜሪካ ላሸነፈው አካል ለማገዝ ከዝግጅት ያለፈ እገዛ እያደረጉ ነው። በካሽሚር ግጭት ተበቅላ ያልወጣላት ህንድ አሜሪካና ሩሲያ ያስጣሏትን ጦርነት በእጃዙር ለመጨረስ የተለያዩ መንገዶችን እየተጠቀመች ትገኛለች። ከበርካታ መሰረተ ልማቶች ርቀው በሚገኙት የፓኪስታኗ ቻማን ግዛትና በአፍጋኒስታኗ ስፒንቦልዳክ ግዛቶች በተነሳው አዲስ ግጭት በደርዘን የሚቆጠሩ ሰዎች ሲገደሉ በርካቶች ቆስለዋል። ሁለቱም ሀገራት ለግጭቱ መቀስቀስ እርስ በርስ እየተካሰሱ ሲሆን በሁለቱም በኩል ንጹሃን ስለመጎዳታቸው ተነግሯል። የታሊባን መንግስት ቃል አቀባይ ዛሂቡላህ ሙጃሂዲን ግጭቱን የቀሰቀሰችው ፓኪስታን መሆኗን ገልጸው በተለኮሰው እሳትና ወደ አፍጋኒስታን በተተኮሱት ከባድ መሳሪያዎች ምክንያት 12 ሰዎች መሞታቸውን ገልጸዋል። በዚህ ጥቃት ከ100 በላይ ሰዎች መቁሰላቸውንም ያስረዳሉ። የስፒንቦልዳክ ግዛት የሚዲያ ኃላፊ አሊ ሙሐመድ ሐቅማል በበኩላቸው የሟቾችን ቁጥር ከ15 ከፍ ያደረጉ ሲሆን የሆስፒታል ምንጮች ደግሞ ከቁስለኞቹ ውስጥ 80 ያህሉ ሕፃናትና ሴቶች ስለመሆናቸው ገልጸዋል። አፍጋኒስታን በምላሹ በወሰደችው እርምጃ ቁጥራቸው ያልተገለጸ የፓኪስታን ወታደሮች መገደላቸው ተነግሯል። ታንኮችን ጨምሮ በርካታ የጦር መሳሪያዎችን እንደማረከች የተናገሩት ሙጃሂዲን በአቅራቢያው የነበረ የፓኪስታን
የፓኪስታን የጦር ሰፈር ስለመውደሙም በኩራት ተናግረዋል። ፓኪስታን በበኩሏ የቀረበባትን የጸጥታ ማደፍረስ ክስ እንደማትቀበለው በመግለጽ በድንበሩ አካባቢ የተነሳው እሳት በፍጹም ከፓኪስታን ጋር አያያዝም ስትል አስተባብላለች። ከክስተቱ በኋላ ለ5 ሰዓታት የዘለቀው የሁለቱ ሀገራት መታኮስ 6 የፓኪስታን ወታደሮች እንደሞቱ የገለጸው የሀገሬው መንግስት አፍጋኒስታን ባለችው ልክ ኪሳራ እንዳልደረሰባቸውም ገልጸዋል። በአካባቢው የሚገኙ ዜጎች ችግር ውስጥ መግባታቸው እየተገለጸ ሲሆን በተለይ ፓኪስታናውያን አካባቢያቸውን ለቀው እየሄዱ መሆናቸውን በቦታው ለሚገኘው የሮይተርስ የዜና ወኪል ነግረዋል። አካባቢው ወደ መጥፎ ሁኔታ እየተንደረደረ ያለ ሲሆን በአቅራቢያው ያሉ ሀገራትን እያሰጋና እያሳተፈ ቀጥሏል። የቻይናው የውጭ ጉዳይ ሚኒስትር ሊ ጂያንግ ሁኔታው ሀገራቸው ቻይናን እያሰጋት መሆኑን የገለጹ ሲሆን ህንድ በበኩሏ ከታሊባን ጋር የጦፈ ወዳጅነት ውስጥ ገብታለች። ቻይና በሁለቱ ሀገራት ሰላም መሆን ተጠቃሚነቷ ይበልጥ ያይላል ያሉት ሚኒስትሩ አሁንም በጉዳዩ ላይ ከመካሰስ ይልቅ ወደ መነጋገር እንዲመጡ ጠይቀዋል። Recently there's been a conflict between Pakistan and Afghanistan and bilateral relations are tense. We are very concerned about this and feel worried. Both countries are China's friendly neighbors. በአዲሱ ግጭት ከሁለቱ ሀገራት በተጨማሪ የሌሎችም ተጎራባቾች ድንበር እንዲዘጋ ሆኗል። በዚህም የረጅም ርቀት አሽከርካሪዎች መቸገራቸውን የተናገሩ ሲሆን የመጨረሻውም የመዳረሻውን መንገድ አስቸጋሪ መሆኑ እንዳስጨነቃቸው ተናግረዋል። Fourth day stuck here with a truck full of pomegranates. I'm just waiting for the border gate to open. If it stays closed for another day or two, all the fruit will spoil. የነገሩን መክረር የፈለገችው ህንድ ከታሊባን ጋር በቅርቡ የጀመረችውን ግንኙነት ማጠናከርና በሌላ ወገን ያለውን ሁኔታ ባንክሮ እየተከታተለች ትገኛለች። ኒው ዴልሂ ዘግታው የነበረውን ኤምባሲ መክፈቷና ተደጋጋሚ ውይይት ከታሊባን መሪዎች ጋር ማድረጓ ወትሮውኑ በትኩረት ለሚከታተሉ ጉዳይ የተመቸ ሆኗል። ከዚህ ቀደም ህንድ ጸረ ታሊባን ቡድኖችን በመደገፍ በሰው ኃይልና መሳሪያ በማስታጠቅ ታሊባንን ለማዳከም ትሰራ የነበረ ሲሆን አሁን ላይ የጠላቴ ጠላት ተረትን ተደግፋ ፓኪስታን ላይ ለመተኮስ ታሊባንን እያስታጠቀች እየደገፈች ትገኛለች። ዓለማችን እድሜዋ በቆጠረ ልክ ወደ ሰለጠነ መንገድ ከመራመድ ይልቅ የገጠሟትን ችግሮች በሙሉ ለመፍታት መሳሪያ ማንሳት የመጀመሪያ አማራጯን እያደረገች ነዋሪዎቿን እያስጨነቀች ቀጥላለች። ብዙ ማታለልና ቃል ማጠፍ የበዛበት የዘመኑ ጦርነት በበርካታ አካባቢዎች እየፈነዳ የመሳሪያ ሽያጩ ውድ የሰው ሕይወትን ርካሽ እያደረገ ቀጥሏል። በቅርቡ የነበረው የህንድና ፓኪስታን ጉዳይ በኃያላኑ ጫናና ማባበል የረገበ ሲሆን አሁን የተለኮሰው የሁለቱ ሀገራት ግጭትም ተመሳሳይ ጫና የሚፈልግ ሆኗል። ሩሲያ፣ ቻይናና አሜሪካ በቅርበትና በዲፕሎማሲ መነሻነት በነገሩ ላይ ጣልቃ መግባታቸው አይቀሬ መሆኑ ተጠባቂ ሆኗል። ሮይተርስ፣ አልጀዚራና ቢቢሲ የዘገባው ምንጮች ናቸው።